የእንግሊዝ ፕሪሚየር ሊግ 29ኛ ሳምንት 5 ጨዋታዎች ቅዳሜ ይደረጋሉ። ኤቨርተን ከዌስትሃም ዩናይትድ፣ ኤፒሲዎች ከኖቲንግሃም ፎረስት፣ ማንቸስተር ሲቲ ከብራይተን፣ ሳውዝሃምፕተን ከወልቭስ እና ቦርማውስ ከብሬንትፎርድ ጨዋታቸውን ያደርጋሉ። ከነዚህ ጨዋታዎች ትኩረት የተሰጣቸው ማንቸስተር ሲቲ ከብራይተን እና ቦርማውስ ከብሬንትፎርድ የሚያደርጉት ጨዋታ ትልቅ ትኩረት ተሰጥቷቸዋል። ማንቸስተር ሲቲ ከብራይተን የሚያደርጉት ጨዋታ ለዋሰማዎች ትልቅ ፈተና ይሆንባቸዋል ተብሏል። ማንቸስተር ሲቲዎች በሜዳቸው ኢታድና በደጋፊያቸው ይሸነፋሉ ማለት ግን ሽሮን ያለ ዘይትን ለመጠቀም ማለት ነው። ዋሰማዎች የፔፕ ጋርዲዮላ ልጆች ዘንድሮ እያደረጉት ያሉ እንቅስቃሴ እጅግ ደካማ ቢሆንም የዛሬውን ጨዋታ ግን ማንቸስተር ሲቲዎች ትኩረት ይሰጡታል ተብሏል። ማንቸስተር ሲቲዎች ዘንድሮ ዋንጫ በጎናቸውም አላለፈም፣ ከሁሉም ነገር ተሰናብተዋል። ምናልባት ቀጣይ ዓመት ለሻምፒዮንስ ሊግ ለመሳተፍ ከአንድ እስከ ይዘው ለማጠናቀቅ ትልቅ አጣብቂኝ ውስጥ ይገኛሉ። የዛሬውን ጨዋታ ማሸነፍ ግድ ይልባቸዋል። ተጋጣሚ ብራይተን የማይንቀላፋ ነው። በባለፈው በሜዳቸው ማንቸስተር ሲቲዎችን 2-1 ማሸነፍ ችለዋል። የደረጃ አቀማመጣቸው ማንቸስተር ሲቲ 47 ብራይተን 46 የነጥብ ልዩነታቸው አንድ ሆኖ የዛሬውን ጨዋታ ያደርጋሉ። ብሽሽቁና ትንኮሳውን ተው፣ ወደ ኋላ እንመለስ። የዛሬ 5 ዓመትና 6 ዓመት አርሰናል የት ነበር? ማንም የሚወርቅበት አርሰናል የሚባልን ክለብ ሁሉ የሚደቁሰው ነበር። ያን ጊዜ ያምጣው ለመድፈኞቹ እንኳንስ ለዋንጫ ለመፎካከር ይቅርና ለአውሮፓ ሊግና ለሻምፒዮንስ ሊግ ለመሳተፍ ድሉ አልነበራቸውም። ደጋፊዎች ሰሜን ለንደን የኛ ነው ብለው ለመዘመት ተቸግረው ነበር። እነዚያ ጊዜዎች አለፉ። የደጋፊዎች ጽናትና ብርታት ሁሌም አርሰናልን በልባቸው የማይጠፋ እነዛ የመድፈኞቹ ደጋፊዎች ናቸው። አሁን መድፈኞቹ ያስፈራሉ። ለተጋጣሚ አይመቹም። ለተቃራኒ ደጋፊዎች የማይራስ ምታት ናቸው። ምስጋና ለሚካኤል አርቴታ ውሃውን ወደ ወይን የቀየረ። አርሰናል የዓለማችን አስፈሪ ክለብ ነው። መሃሉን ማቶ ሲፈልግ 360 ዲግሪ፣ ሲፈልግ ወደ ኋላ የሚመለስ፣ ሲፈልግ እንደ እባብ የሚዞር ያ የአርሰናል የቁርጥ ቀን ልጅ ኦዴጋርድ ነው። ተከላካዮችን አልጠራብህ፣ የሩሲያ ማፊያ ነው የሚመስሉት። አጥቂዎችን አልዘርዘርልህ፣ ሜዳ ውስጥ ከገቡ መድፉን አቀባብለው ተኩስ ዳውሻ ነው የሚሉ መድፈኞቹ የዓለም ምርጡ ክለብ ነው። ምስጋና ለሚካኤል አርቴታ። ኖርዘርን ለንደን ዋቴቨር፣ አርሰናል ሁሌም ከፊት የሚሉ